ሰላም የእግዚአብሔር ቤተሰብ እንደምን ናችሁ? ከአምላካችን ከሕያው ከእግዚአብሔር ቃል ፊልጵስዩስ ምዕራፍ 4:4 አንብበን አብረን እንጸልያለን። የጌታ ቃል እንዲህ ይላል። በኢየሱስ ስም አነባለሁ። ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁ በክርስቶስ ኢየሱስ ይጠብቃል። ይሄ መልእክት የጻፈው ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ ይህን መልእክት ይጽፍበት በነበረ ጊዜ ለፊልጵስዩስ ሰዎች በእስር ቤት ሆኖ ነው። እሱ እስር ቤት ነበር። የሚገርም ነገር ነው። እስር ቤት ያለ አንድ እስረኛ በራሱ መብት የሌለው፣ በራሱ ስልጣን የሌለው፣ ብላ የተባለውን የሚበላ፣ ተኛ በተባለበት ቦታ የሚተኛ፣ ከዚህ ሰዓት ጀምሮ አትንቀሳቀስም ሲባል መንቀሳቀስ የማይችል፣ የመጸዳጃ ጊዜ የተወሰነ ያለው፣ የምግብ ጊዜ የተወሰነ ያለው፣ የትኛውም ነገር ለማድረግ ብቻ በራሱ ምንም አይነት ስልጣን የሌለው ሰው በጌታ ደስ ይበላችሁ ይላል። እንደ ባላምሮ ስናስበው በጣም ይደንቃል። በዚህ ሁኔታ ውስጥ ሆኖ እንዴት በጌታ ደስ ይበላችሁ ይላል? ሁላችንም እናውቃለን። ቤተሰብ ታስሮብን እናውቃለን። ጓደኞቻችን፣ የተለያዩ ሰዎች ታስረው ልንጠይቅ ወህኒ ሄደን እናውቃለን። አንዳንዶቻችንም ደግሞ ራሳችንም ታስረን እናውቃለን። እዛ ያለው ነገር በፍጹም አይመችም። በፍጹም ደግሞም ሐዋርያው ጳውሎስ የተያዘበት ትልቁ አጀንዳ ወንጌል ነው። በወንጌል ስለተያዘ የሚገርማችሁ ነገር ሰዎች እየተከራየ አጋንንት በተለያየ መንገድ እዛ መሆኔ እንደሚያሰቃየው አትጠራጠሩ። ምክንያቱም እግዚአብሔር መምሰል ለሚወዱ ይሰደዳሉ ስለሚል መጽሐፍ። ክፉ መንፈስ እዛም ሆኖ የአንዳንድ ክፉ እስረኞች አእምሮ ተከራይቶ፣ የአንዳንድ ክፉ ወታደሮች አእምሮ ተከራይቶ ሐዋርያውን ጳውሎስ ባለው በሌለው ኃይል እንደሚቃወመው አንጠራጠር። የሚገርም ነገር ግን ሐዋርያው ጳውሎስ በዚህ ሁኔታ ውስጥ ሆኖ ግን በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ሊጠይቁት ለሚመጡ የእግዚአብሔር ቤተሰቦች ምን ይላቸዋል? በጌታ ደስ ይበላችሁ። የታሰረ ሰው እነሱ እኮ አትሊስት በራሳቸው ህይወት በራሳቸው ኑሮ ይመቻቸውም አይመቻቸውም በሰፈራቸው በቀያቸው ናቸው ያሉት። እሱ ግን እስር ቤት ሆኖ ለነዚህ ሰዎች ምን ይላቸዋል? ደስ ይበላችሁ፣ ደግሜ እላለሁ በጌታ ደስ ይበላችሁ። ሃሌሉያ። ይቀጥልና ደግሞ ምን ይላቸዋል? በጣም የሚደንቅ ነገር ነው። በጌታ ደስ ይበላችሁ ካለ በኋላ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። ቅንነታችሁ፣ የዋህነታችሁ፣ የእግዚአብሔር ፍቃድ ሐሳብ ማድረጋችሁ ለሰው ሁሉ ምን ይበል? ይታወቅ። ምክንያቱም ባላችሁበት ሁኔታ እያጉረመረማችሁ፣ እያዘናችሁ፣ እየተበሳጫችሁ ሰዎች እንዳያውቋችሁ። እከሌ ገር ነው ሲባል የዋህ ነው፣ ቅን ነው ማለት ነው እንግዲህ። ስለዚህ በዙሪያችሁ ባሉ ሰዎች መካከል የትኛውም ነገር ሲደርስባችሁ፣ የትኛውም ነገር ሲገጥማችሁ ገርነታችሁ በሰው ሁሉ ፊት ይታወቅ። ለምን? እግዚአብሔር ቅርብ ነው። በቅንነት የሚፈርድ አምላክ ነው። ዳኞች በራሳቸው ስልጣንና ሐሳብ ነገር ቢያዛቡት እግዚአብሔር የጊዜ ባለቤት ነው። በጊዜው በራሱ ሐሳብና ፍቃድ ነገርን ይፈታዋል። ግን እናንተ በአመጻችሁ፣ በርኩሰታችሁ፣ በክፋታችሁ አትታወቁ። ገርነታችሁ በሰው ሁሉ ፊት ይታወቅ። እንዳይመስላችሁ የራቀ፣ እንዳይመስላችሁ የዘገየ፣ እንዳይመስላችሁ እግዚአብሔር የተዋችሁ። እግዚአብሔር ቅርብ ነው። ሃሌሉያ። በነገር ሁሉ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በነገር ሁሉ በጸሎት በምልጃ ከምስጋና ጋር ነገራችሁን አሳውቁ እንጂ በአንዳች አትጨነቁ። መጨነቅ ያለበት ግን ሐዋርያው ጳውሎስ እሱ አይደል እንዴ?
ምክንያቱም ነገ ያሰረው መንግስት ምን እንደሚያመጣበት፣ ምን ፍርድ እንደሚፈርድበት፣ ምን እንደሚሆንበት የሚያውቅ ነገር የለም። የሚገርመው ነገር ግን ምን ይላል? ነገራችሁን ከምልጃ ጸሎታችሁ ከምልጃ ጋር በምስጋና ለእግዚአብሔር አሳውቁ እንጂ ባንዳች አትጨነቁ። ምክንያቱም ዛሬ መታሰሬ ነገ መፈታው ነው። ዛሬ መቸገራችሁ ነገ መፍትሄ የምታገኙለት ነው። ለእግዚአብሔር ነገራችሁ ንገሩ እንጂ አትጨነቁ። ተጨንቃችሁ በራሳችሁ ምን የምታመጡት ነገር የለም። ይልቅንም ከምስጋና ጋር ለእግዚአብሔር ነገራችሁ አሳውቁ። ሃሌሉያ። በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ባንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁ በክርስቶስ ኢየሱስ ይጠብቀዋል። ለነገሮች መብሰልሰል፣ ለነገሮች መጨነቅ፣ ለነገሮች መታወክ፣ ለነገሮች መረበሽ ስትተው እግዚአብሔር ሃሌሉያ አእምሯችሁን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቀዋል። እንዳትታወኩ፣ እንዳትጨነቁ። ምን ስትሆኑ? በልመና ጸሎታችሁን በምልጃ በምስጋና ለእግዚአብሔር ስታሳውቁ፣ መጨነቅ ስትተው አእምሯችሁን ሁሉ የሚጠብቅ የእግዚአብሔር ሰላም ይበዛላችኋል። በክርስቶስ ኢየሱስ ሰላማችሁ ይበዛል። ሃሌሉያ። ወገኖቼ ሐዋርያው ጳውሎስ እስር ቤት ሆኖ ነው ይሄ ቃል እየተናገረው ያለው። ነገ ምን እንደሚፈርዱበት፣ ነገ ምን እንደሚሉት፣ ስንት ዓመት፣ ስንት ወር፣ ስንት ቀን እንደሚያስሩት እንኳን ገና አያውቅ። እስር ቤት ነው ያለው። ሁላችንም እናውቃለን። ሲያመነዝር አይደለም የተያዘው፣ ሲሰርቅ አይደለም የተያዘው፣ ሲገል አይደለም የተያዘው፣ ወንጌል ሲሰብክ ነው የተያዘው፣ የእግዚአብሔር ስራ ሲሰራ ነው የተያዘው። እኔና እናንተ ምን ሆን እኮ እንዴ ወንጌል ስለሰበኩ እንዴት እንደ ወንጀለኛ ሲያዝም ትላለህ? እግዚአብሔር ሆይ ሂዱ ለዓለም ሁሉ ተናገሩ ያልከውን ወንጌል እየተናገርኩ ተይዤ እንዴት ለምን ነበረ መባል የነበረበት እንደ ሰው ባላምሮ ሐዋርያው ጳውሎስ እንዴት እኔ እንደ ወንጀለኛ እንዴት እታሰራለሁ? እንደ ሌባ እንደ ገዳይ እንዴት እታሰራለሁ? ወንጌል ስሰብክ እኮ ነው ያዙኝ። ምን ስወነጅል ምን ስሰራ ያዙኝ? ይህ የዓለም መድኃኒት የሆነ ቤዛ ክርስቶስ ስለተናገርኩ እኮ ነው ያዙኝ። ለራሳቸው ጥቅም ከሲኦል ትረፉ ስላልኳቸው፣ ከሞት አምልጡ ስላልኳቸው፣ ከዚህ ከጨለማው ዓለም ዘወር በሉ ወደ ብርሃን ወደ ሆነው ክርስቶስ ስላልኳቸው፣ ለዚህ እኮ ነው ያሰሩኝ። ስለዚህ መታሰር ይገባኛል ብሎ ነው መበሳጨት የነበረበት። ይልቅ ሊጠይቁት ለሚመጡ ለፊልጵስዩስ ሰዎች ምን ይላቸዋል? በጌታ ደስ ይበላችሁ። ደግሜ እምላለሁ ደስ ይበላችሁ። በጌታ በኢየሱስ እህት ወንድሞቼ፣ አባት እናቶቼ፣ ታናናሽ ታላላቆቼ በጌታ ደስ ይበላችሁ። የደስታ ምንጭ ኢየሱስ ብቻ እንደሆነ ሐዋርያው ጳውሎስ ነፍሱ ገብቶታል። መታሰር ያልፋል፣ መታመም ያልፋል፣ ማጣት ያልፋል፣ መቸገር ያልፋል። በእግዚአብሔር የተገኘ ደስታ ግን ለዘላለም ይጸናል። አንዳንድ ሰዎች መጠጥ ሲጠጡ ደስተኛ ይሆናሉ፣ ጫት ሲቀሙ፣ ሲጃራ ሲያጨሱ። አንዳንዶች ቤት ሲገዙ፣ መኪና ሲገዙ፣ አካውንታቸው ላይ ጠርቀም ያለ ካፒታል ሲኖራቸው ጊዜያዊ ደስታ ነው። ገንዘቡ ያጡ ቀን ደስታቸው ይጠፋል። ቤቱ የሆነ እንከን የገጠመው ቀን ደስታቸው ያጡታል። መኪናቸው የሆነ ነገር የሆነ ቀን ደስታው ይጠፋል። ስካሩ የጠጡት መጠጥ ሲለቃቸው ደስታቸው ይጠፋል። ምክንያቱም ደስታቸው መኪና ላይ ነበር፣ ደስታቸው ጣራ ግድግዳ ላይ ነበር፣ ደስታቸው በጠጡት አልኮል ላይ ነበር። የማይጠፋ ደስታ ሁልጊዜ እንደ ማለዳ ፀሐይ ፍንትው ብሎ የሚወጣ ሃሌሉያ፣ እሱ በእግዚአብሔር የሚገኝ ደስታ ነው ወገኖች። ሰው በጌታ ደስተኛ ካልሆነ፣ ሰው በጌታ ሰላም ካላገኘ፣ ሰው በጌታ ተጽናንቶ በርትቶ ካልቆመ ገንዘብ ስላገኘ አይጽናናም፣ ስልጣን ስላገኘ አይጽናናም፣ ኃይል ጉልበት ስላለው አይጽናናም፣ የሚፈልገው ነገር ስለሞላለት አይደሰት። የደስታ ምንጭ ግን የሰራዊት ጌታ እግዚአብሔር ይባላል። ሃሌሉያ። ደስ ይበላችሁ አለ ሐዋርያው ጳውሎስ። አንድ የታሰረ እስረኛ
ዛሬ ምን ይላለሁኝ? እናንተ በምድሪቷ ስፋት ርዝመት ያላችሁ የእግዚአብሔር ቤተሰቦች ኧረ በጌታ ደስ ይበላችሁ። ጥሩ መኪና ያላችሁ ሰዎች ጥሩ ነው። ጥሩ ቤት ያላችሁ ሰዎች ጥሩ ነው። ጥሩ ካፒታል ያላችሁ ጥሩ ነው። አያስፈልግም አላልኩ። እሱ የጠፋ ቀን ግን ደስታችሁ አብሮ ይጠፋል። ሰላማችሁ አብሮ ይነጠቃል። በጣም ብዙዎች አእምሮ ሲጎላቸው አይተናል። ሀብታቸው እሳት ሲበላው፣ እንዳላሰቡት ያላወቁት ዕዳ ውስጥ ሲገቡ፣ እንዳላሰቡት በእጃቸው የሰበሰቡት ጥሪት ሲበተን፣ ጨርቃቸው ጥለው አእምሯቸው ስተው ሲያብዱ አይተናል። ምክንያቱም ደስታቸው የተመረኮዘው በነበራቸው ጥሪት፣ በነበራቸው ቤት፣ በነበራቸው መኪና ስለነበረ ነው። ወገኖቼ በእግዚአብሔር ላይ ደስ ሲላችሁ ከፍታ ይሁን ዝቅታ፣ ማግኘት ይሁን ማጣት፣ ማዘን ይሁን መደሰት፣ መራብ ይሁን መጠገብ፣ የትኛውም ነገር አይለውጠው። በእግዚአብሔር የሚገኝ ደስታ ምንም የሚቀይረው ነገር የለም። ምንም የሚለውጠው ነገር የለም። በቃ ደስታችን ጌታ ነው። ይፈልቃል። ባይኖረንም ይፈልቃል፣ ቢኖረንም ይፈልቃል። ብንራብም ብንጠግብም ይፈልቃል። ምክንያቱም ምንም ያቋርጠው ነገር የለም። ደስታችን እግዚአብሔር ሲሆን፣ የደስታችን ምንጭ እሱ ሲሆን አይቋርጥም። ወራጅ ውሃ አይታችሁ ታውቁ ይሆን? የአዲስ አበባ ውሃ ይመጣል ይሄዳል፣ ቧንቧ ላይ ስለሆነ የሚወርደው። ወራጅ ውሃ 24 ሰዓት ይፈሳል፣ አይቋረጥም። በጌታ የሚገኝ ደስታ እንደ ወራጅ ውሃ ነው። 24 ሰዓት በውስጣችን ይፈሳል። ሰዎች አንገት የሚያስደፋቸው ነገር ቢገጥመን፣ ሰዎች ጉድ የሚያስብል ነገር ቢገጥመን፣ ምክንያቱም በምድር ነው ያለነው፣ ሰዎች የሚገጥማቸው ነገር ሁሉ ይገጥመናል። የውስጣችን ደስታና ሰላም ግን አይነቀነቅም። በምንሰማው በምናየው ነገር እንደ ሰው እናዝናለን፣ እንደ ሰው ወይኔ እንላለን፣ እንደ ሰው ነገሩ በጣም ሊከብደን ይችላል። ሰላማችንና ደስታችን ግን አያደፈርሰው። ሃሌሉያ። በእስር ቤት መጣል በጣም ብዙ ዋጋ ያስከፍላል። ቅድም እንደነገርኳችሁ የሚፈልገው መብላት አይችልም፣ በሚፈልገው ሰዓት መተኛት አይችልም፣ በሚፈልገው ሰዓት መጸዳዳት አይችልም። ሁሉ ነገር በፕሮግራም ነው። በራሱ ተመርቶ ምንም ሊያደርግ አይችልም። ይሄ ሰው በዚህ ሁኔታ ውስጥ ሆኖ ግን ደስታው አልነጠፈም። ጭራሽ ሊጎበኙት ለሚመጡ ቤተሰቦች በጌታ ደስ ይበላችሁ። ደግሜ ልላችሁ የምፈልገው ነገር ቢኖር በጌታ ደስ ይበላችሁ። አይገርምም? ዛሬ ምን ይላል ወገኖቼ? የምድሪቷ ሁኔታ ብዙ ያሳስባል። የሀገሪቷ ሁኔታ ብዙ ነገር ግራ ያጋባል። ትናንት ያየነው ዛሬ የለም። ትናንት የሰማነው ዛሬ የለም። ትናንት የጨበጥነው ዛሬ የለም። ግን በጌታ ደስ ይበለን። በጌታ የሆነ ደስታ አይነጥፍም። በጌታ የሆነ ደስታ አይታጣም። ከሁኔታ ጋር አይደለም። ራሱ የደስታ መንፈስ ነው፣ የሰራዊት ጌታ እግዚአብሔር። ሃሌሉያ። ይሄ ደስታ 24 ሰዓት በውስጣችን ይፈልቃል። የኔና የእናንተ ድርሻ ከዚህ ደስታ ጋር መስማማት ነው፣ መወገን ነው። ፍቃድ ብቻ በህይወት የተፈጸም። እግዚአብሔር ሆይ የደስታ ምንጭ አንተ ነህ ብለን አይናችን ወደ እግዚአብሔር ልናቀና ይገባል። ባለን ነገር የተደገፍን ሰዎች ምስኪኖች ነን። ነገሩ በጠፋ ቀን ደስታችንም አብሮ ይጠፋል። ወገኖቼ ሰዎች በጌታ ላይ ደስ ሲላቸው ይራቡ ይጠሙ፣ ይኑራቸው አይኑራቸው ደስተኞች ናቸው። እኔ አንድ ጊዜ እንዲህ ነገር ገጠመኝ። በጣም የሚገርም ታምር ነው። 2 አገልጋዮች ሊጎበኙኝ ወደ ቤቴ መጡ። በጣም የምራብበት ወቅት ነው። ምድረ በዳ ላይ ነኝ። በስደት ወጥቻለሁ ከቤተሰብ። ትልቅ ችግር ነው ያለው በህይወቴ። የሚገርማችሁ ነገር እኔ ምንም ረሃብ እንደምራብ አላቅም፣ ችግር ውስጥ እንዳለሁ አላቅም። ትንሽ የቤተሰቦቼ አቅም የሚያውቁ ሰዎች ስለነበሩ እነዛ ሰዎች መጡና ሊጠይቁኝ፣ እግዚአብሔር ሆይ ከዛ ቤት ወጣ፣ ከዛ ቤተሰብ ተወልዳ፣ ከዛ ቤተሰብ እንዳና እንዲሆነ እንዴት እንዲህ ትራባለች? እንዴት እንዲህ አይነት ህይወት ውስጥ ትኖራለች? እንዴት በእንደዚህ አይነት ቤት ታድራለች? እንዴት በእንዲህ አይነት ህይወት ታሳልፋለች? እግዚአብሔር ሆይ ብለው ስቅስቅ ብለው ማልቀስ ጀመሩ። እንጸልይ ብለው እየጸለዩ ነው። ዛሬ ይሰሙኛል መቼ። አንድ ቀን ስለምኖረው ቤት አስቤው አላቅም። ስለምተኛበት መኝታ አስቤ አላቅም። ከየት ቤተሰብ ወጥቼ እዚህ ጋር እንዴት እንዲሆንኩኝ የሚለው ነገር አላቅም። እኔ ክርስቶስ ፍቅር ይዞኛል። ለራሴ ሌትና ቀን በፊቱ ከመንበርከክና ከማልቀስ ከሱ ጋር ከመፈንጭ ያለፈ ነገር ግን የለኝም። የሚገርማችሁ ነገር እነሱ ሲያለቅሱ እኔ ግር አለኝ። አላቀውማ።
ውስጤ ያለው እሳት ነው። ውስጤ ያለው የእግዚአብሔር ክብር ነው። ውስጤ ያለው የእግዚአብሔር ህልውና ነው። ምድረ በዳው ያ ህልውና ጋርዶታል። ያለሁበት ሁኔታ ያ ነገር ሸፍኖታል፣ አይታየኝም። ከዛ እነሱ አልቅሰው ጸልየዋል። ልክ ናቸው፣ ተሰምቷቸዋል። ያለሁበት ሁኔታ እኮ በጣም ያስለቅሳል። እኔ መንፈስ ቅዱስ ስለተቆጣጠረኝ ያንን ማየት አልችልም። ከዛ ከሄዱ በኋላ አንድ ጥያቄ ለእግዚአብሔር ጠየቁት። እግዚአብሔር ሆይ እኔ አይምሮዬ ስቻለሁ ማለት ነው። ምክንያቱም እንዴት ያለሁበት ነገር አላውቅም። ሰዎች እኔ ያለሁበት ነገር ይሄን ሁሉ የሚያስለቅሳቸው ከሆነ፣ ይሄ ሁሉ ዋጋ የሚያስከፍል ከሆነ፣ ይሄ ሁሉ ለሰዎች የሚዘገንን ከሆነ እኔ አይምሮዬ ጤነኛ አይደለሁም ማለት ነው። እግዚአብሔር ሆይ ልክ አይደለሁም ማለት ነው። ምክንያቱም ልክ በሆን ኖሮ ከነሱ በፊት እኔ ነበርኩኝ ያለሁበት ሁኔታ ላውቀው ልረዳው የምችለው አልኩት። እግዚአብሔር ምላሽን ሰጠኝ። ልጄ ሰነፍ በልቡ እግዚአብሔር የለም ይላል። ነገ ለብዙዎች እናት ሆኝ ዘንድ ትመግቢልኝ ዘንድ ዛሬ በዚህ መንገድ እያለፍሽ ነው። ክብር ለሰራዊት ጌታ ለእግዚአብሔር ይሁን። እግዚአብሔር ታማኝ አይደል? ፈጥኖ መልስ ባይሰጠኝ ኖሮ በጣም ክፉ አጎዳድ ጎዳ ነበር። እንደተናገረው እንደ አፉ ቃል ያ ምድረ በዳ አለፈና ዛሬ ደግሞ ለብዙዎች መትረፍን ተቻለ። ክብሩ ለእግዚአብሔር ይሁንለት። መንፈስ ቅዱስ የሚሰጣችሁ ደስታ በዙሪያችሁ ያለው ነገር እንድታዩት ያደርጋችሁ። በዙሪያችሁ ያለው ምድረ በዳ፣ በዙሪያችሁ ያለው ህመም፣ በዙሪያችሁ ያለው ሐዘን፣ በዙሪያችሁ ያለው ችግር እንድታዩ አትደረጉም። ምክንያቱም ተቆጣጥሯችኋል የእግዚአብሔር መንፈስ። የእግዚአብሔር መንፈስ ሁለንተናችን ሲቆጣጠር፣ ሁለንተናችን ሲገዛኛ ከደስታ ውጭ ያናቅም። በህይወት የሆነ እውነት እኮ ነው የምነግራችሁ። ዘማሪው ለዚህ ነው እኮ ደስታዬ በጌታ ሙሉ ነው አለ። ሃሌሉያ ወገኖቼ፣ ደስታችን በጌታ ሙሉ ከሆነ በዙሪያችን ያሉ ነገሮች አይታወቁም። የምናያቸው የምንሰማቸው ነገር ደስታችን አይነኩብንም። እንደነገርኳችሁ እነዛ ወገኖች ለካን ያለሁበት ምድረ በዳ የተገለጠ ነው፣ የተራቆተ ነው፣ ለነሱ ታይቷል። እኔ ግን ደስታ እኔን ጋርዶታል። እንዴት ልየው? የኢየሱስ ፍቅር በህይወቴ በስቷል። ያንን እንዴት ላስተውል? እናንተ የእግዚአብሔር ቤተሰቦች የደስታችን ምንጭ ምን ይሆን? የምንቆጥረው ገንዘብ፣ የምንነዳው መኪና፣ የምንኖርበት ጣራ ግድግዳ እሱ ከሆነ ምስኪኖች ነን፣ እጅግ በጣም ምስኪኖች ነን። አንዳንዴ እንዲህ እለዋለሁ ለእግዚአብሔር፣ እግዚአብሔር ሆይ እዛኛው ዓለም ሆኜ መኖር የተገባኝን ኑሮ ሳኖር አንተን ብዬ እዚህ ጋር መጥቼ እንዳልከስር አደራ። ያንተ እውነት ሳይገባኝ ያልተገባኝን እየናፈቅኩኝ ኪሳራ እንዳያገኘኝ ባክህን እባክህን በፊትህ ቆሜ የማላፍርበት እውነትን ኖሬ ማለፍ እንድችል ጸጋህ አብዛልኝ እለዋለሁ። ምክንያቱም ሁሉ ያልፋል። ትናንት የነበርኩበት የኔ ምድረ በዳ አልፎ እኮ እዚህ ጋር ደርሻለሁ ወገኖቼ። ነገም ያልፋል። ይህም የህይወታችን መደምደሚያ አይደለም። የህይወታችን መደምደሚያ በአባት ቀኝ በዛ በሰማይ በክርስቶስ ደም የተከፈለልን ስፍራ አለ። ኢየሱስ ይመጣል፣ በደጅ ነው። አልሞላም፣ አልጎደለም፣ አልገነፈለም፣ አልበዛም፣ አልተደመረም እያልን ግን ደስታችን አጥተን እንዳንከስር እንጠንቀቅ። የደስታችን ምንጭ ኢየሱስ ይሁን ወገኖቼ። በእግዚአብሔር ላይ ደስታችን እናድርግ። በእግዚአብሔር ላይ ሰላማችን ይሁን። ነገሮች ይመጣሉ ይሄዳሉ፣ ምንም ጥያቄ የለውም። በህይወታችን ብዙ መጥቶ ብዙ ሄዶ አይተናል። መጥቶ ሄዶ የማናቀው ግን ኢየሱስ ነው። በጣም የሚደንቃችሁ ነገር እኔ ስልቹ ሰው ነኝ። በጣም ብዙ ነገር ሰለቻለሁ። በህይወቴ ሰልችቶኝ የማላቀው ግን የሰራዊት ጌታ እግዚአብሔር ብቻ ነው። ሁልጊዜ ለእኔ አዲስ፣ የማይለወጥ፣ የማይቀየር ፍቅሩ ጭራሽ እየበዛ እየጨመረ የሚሄድ ስሙ ለዘላለም ይባረክ። ስለዚህ በዚህ ጌታ ደስ ያላለን በማን ደስ ይለናል? በማን እንመካለን? በማን እንጓደዳለን? በዚህ ጌታ እንጓደድ እንጂ በዚህ ጌታ እንመካ እንጂ። ሃሌሉያ። ስለዚህ ሐዋርያው በእስር ቤት ሆኖ በጌታ ደስ ይበላችኋል። እርካታ አጣችሁ እዚህም እዛም የምትረጡ ሰዎች እኔ መልእክት አለኝ። እዛም የለም ደስታ፣ እዚህም የለም ደስታ። ደስታ አንድና አንድ ነው፣ በእግዚአብሔር ላይ ብቻ ነው ያለው። ሰላም፣ ሙሉ ሰላም ያለው በክርስቶስ ላይ ነው። ሃሌሉያ። የሌለን ነገር እያሰብን፣ የጎደለን ነገር እያሰብን ከደስታችን ውጪ እንዳንኖር እንጠንቀቅ። ምንም ነገር ቢኖራችሁ ደስታን አይሰጥም። ምንም ነገር ቢኖራችሁ ነግራችኋለሁ፣ ጊዜያዊ ነው ቢሰጥም ደስታ፣ ጊዜያዊ ደስታ እውነት ነው ይሰጣል።
ቆንጆ ልብስም ስትለብሱ ደስ ይላችኋል። በንጹህ ውሃም ታጥባችሁ ሻወር ወስዳችሁ ስትወጡም ደስ ይላል። ግን ወዲያው ይቀራል፣ ወዲያው ይጠፋል። አይደንቅም፣ አይዘልቅ። ጥሩ ጫማ ብትጫሙ፣ ጥሩ መኪና ብትነዱ፣ ጥሩ ቤት ውስጥ ብትኖሩ ደስ ይላል። ግን ወዲያው ትሰለቹታላችሁ። የሚገርም ነገር የማይሰለች ደስታ ግን ኢየሱስ ክርስቶስ ነው። ሃሌሉያ! ሌት ተቀን በውስጣችሁ ሰላምን የሚያበዛ የሚፈልቅ ምንም ነገር ወጣ ከወረደ ሄደ መጣ ማንም የማይነቀንቀው ደስታ። ሃሌሉያ! ባሰባችሁት ቁጥር ሁሉ ሐሴት የምታደርጉ፣ በናፈቃችሁት ቁጥር ሁሉ ውስጣችሁ በደስታ መንፈስ የሚሞላ ወገኖቼ፣ በጌታ ደስ ይበለን። በጌታ ያላገኘነው ደስታ ሌላ በምንም እናገኛለን ብለን ፍለጋ እንሂድ። በዚህ አጋጣሚ ደስታ ርቋችሁ ደስታችሁን በጠርሙዝ ውስጥ ለማግኘት በተለያየ መጠጥ በተለያየ ሱስ ውስጥ ያላችሁ እኔ መልእክት አለኝ ለእናንተ። እውነተኛ ደስታ ያለው በኢየሱስ ነው። ማታ ስትጠጣ ደስ ይልሃል፣ ጠዋት ስትነሳ ግን ጭንቀቱ አብሮ ይነሳል። እህቴ ገንዘብ ስታጭ ሐዘን ይሆናል፣ ገንዘብ ስታገኝ ደስ ይልሻል። ገንዘቡ ከእጅሽ ሲጠፋ ሐዘኑ ተመልሶ ይመጣል። መሸነጋ መጣ ሄደ የማይለወጥ ደስታ ግን ኢየሱስ ጋር አለ። ይሄ ደስታ በጌታ በኢየሱስ ስም እህት ወንድሞቼ ያግኛችሁ። እናት አባቶቼ ይሄ ደስታ በጌታ በኢየሱስ ስም ያግኛችሁ። እሱ የደስታ ምንጭ ነው። ሃሌሉያ! ስለዚህ በጌታ በኢየሱስ ስም ነው ወደ ኢየሱስ እኛ ጥሪ እናደርጋለን። የዘመኑ መጨረሻ ላይ ነን ያለነው። ዘመኑ አልቋል፣ ተፈጽሟል። በቃ ኢየሱስ በደጅ ነው፣ ሊመጣ ነው። እባካችሁ ነው አምልጡ፣ ከዚህ ጨለማ አምልጡ። እሳቱ ከማይጠፋ ትሉ ከማይሞትበት ሲኦል አምልጡ። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። እሱ እውነት፣ መንገድ፣ ሕይወት ነው። በሱ በቀር ወደ መግባት አይቻልም። ይሄ ያለው ራሱ ኢየሱስ ክርስቶስ ነው። በእኔ በቀር ወደ መግባት አይቻልም ማለት እኔ መንገድ ነኝ፣ እኔ ሕይወት ነኝ፣ እኔ እውነት ነኝ ያለው ራሱ ኢየሱስ። የሰው ቃል አይደለም። ይሄ ቃል ሕያው ነው። ወንድሞቼ የእግዚአብሔር ቃል ሲናገር ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ይላል። ይሄ ቃል አይሻርም፣ አይቀየርም። ስለዚህ ትሉ የማይሞትበት እሳቱ የማይጠፋበት ሲኦል የሚባል ጉድ አለ። ስለዚህ ወደ ሲኦል ላለመውረድ ደግሞ መፍትሄው መድኃኒት ነው። ፍቱህ መድኃኒት አንዴ ብቻ ተወስዶ ለዘላለም ተፈውሶ የሚቀርበት እኔ እውነት፣ እኔ መንገድ፣ እኔ ሕይወት ነኝ ያለው ኢየሱስን ማመን፣ መቀበል፣ መከተል ነው የሚያዋጣው። ዓለም ያባበለች ክፉ ለራሱ ብቻ ወደ ሲኦል እንዳይወርድ ይሄ ጨለማ ጉልበት በገንዘብ በተለያየ ነገር ተመስሎ አሁን ደግሞ በኢትዮጵያ ምድር ላይ መጥቶ ትውልድን እያናወጠ እያተራመሰ ነው። አምልጡ። ማምለጫው ኢየሱስ ነው። ኢየሱስ ክርስቶስ ያድናል። እሱ እውነት፣ መንገድ፣ ሕይወት ነው። ወደዚህ ጌታ ኑ እንጠራለን። ዘመኑ አልቋል። በኢየሱስ ስም አምናችሁ ዳኑ። መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ጌታ እንደሆነ በልብህ ብታምን በአፍህ ብትመሰክር ትድናለህ ይላል። ሮሜ 10 ላይ ሂዱና አንብቡት ወገኖቼ። ኢየሱስ ያድናል። ኑ ዛሬም በኢየሱስ ስም እንጠራችኋለን። ኑ አምልጡ ከዚህ ከጨለማው ዓለም። በጌታ አምነን የዳንን ሰዎች ዘመኑ የመጨረሻ ነው። እርኩሰት መንደር እየሄድን፣ አመፅ መንደር እየሄድን ያንንም ይህንንም እየረገጥን አንርከስ፣ እንቀደስ፣ እግዚአብሔርን እንፍራ። በእግዚአብሔር ሕልውና ውስጥ ወጥተን እንግባ። ከእግዚአብሔር ጋር ተስማምተን መንገዳችን እናስተካክል። ኢየሱስ በደጅ ነው። ኢየሱስ ክርስቶስ ያድናል። ስለዚህ ኢየሱስ ይወዳችኋል። አምናችሁ ዳኑ። የሳትን እንመለስ። የተፍገመገምን እንደገና በኢየሱስ ክርስቶስ ንስሐ ገብተን እንቁም። ቃሉ ጌታ ይባርክልን። አብረን እንጸልይ። ሃሌሉያ! ኦ ሃሌሉያ! እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ስምህ ለዘላለም ይባረክ። መንግስትህ ለዘላለም ይባረክ። ዙፋንህ ለዘላለም ይባረክ። እንዳንተ ያለ መልካም አምላክ፣ ለሰው የሚራራ በጎ ቸርነት የሚያደርግ ከቶ የለም። ክብር ላንተ ይሁን። ብዙ ምስጋና፣ ብዙ አምልኮ፣ ብዙ ውዳሴ፣ ብዙ ስግደት ማደሪያህ ይክበበው። ዛሬም ልታድነን፣ ዛሬም ልትታደገን የታመንክ አምላክ የኔን ድካም፣ የቤተሰቦቼ ድካም፣ የወንድም የእህቶቼ ድካም፣ የምድሬ የሀገሬ የትውልዴ ድካም በኢየሱስ ደም ይከደን። የምሕረት እጅ በሰሜን በደቡብ በምዕራብ በምስራቅ ላይ እንዲሆን እኔ ጸለይኩኝ።
እግዚአብሔር ሆይ ማረን። የትኛውም ነውር በፊትህ በኢየሱስ ስም አይገኝ፣ በክርስቶስ ኢየሱስ ደም ይሻር። የምሕረት እጅ ከኛ ጋር ይሁን። እግዚአብሔር ሆይ የደስታ ምንጭ አንተ ነህ። በክርስቶስ ኢየሱስም ደስታችን በአንተ ላይ እንድናደርግ፣ በአንተ ደስ እንዲለን፣ ፍቃድ ሐሳብን ለይተን እንድናቅ፣ በምክር ግሩም ወዳጅ ወደ አንተ እንድንቀርብ ጸጋህ ይርዳን። ደግሞም በጨለማው ዓለም የሚቅበዘበዙ እህት ወንድሞች፣ እናት አባቶች የማዳን እጅ ተዘርግታ ዛሬም ኑ ልጆቼ እያልክ ነውና ይሄ እውነት ገብቷቸው ከዚህ ከክፉ ጨለማ እንዲያመልጡ እኔ ጸልያለሁ። የማዳን ጉልበትህ በመንደር በሰፈር በከተማ በገጠር ተገልጦ ትውልድ ከሲኦል ያምልጥ። ሰላም ፍለጋ ደስታ ፍለጋ በተለያየ ሱስ የተያዙ ሁሉ የሚያድን እጅ ተዘርግቶ ነፃ ይውጡ። ማዳን ያንተ ነውና በክርስቶስ ኢየሱስም ሕዝብህን እንድታድን የዚህ አገልግሎት አቤቱ እግዚአብሔር ሆይ መሪ ጥቅስ ማዳን እግዚአብሔር ነው፣ በረከት በሕዝብ ራስ ላይ ነው ተብሎ እንደተጻፈ ይህ ራእይ እንደሰጠህን በዚህ እውነት የሚያድነው እጅህ በክርስቶስ ኢየሱስም ይዘርጋ። እባክህ ሕዝቤን አድን፣ ምድሬን አድን፣ ትውልዴን አድን፣ ሰሜኑን አድን፣ ምዕራቡን አድን፣ ምዕራብ ምስራቁን አድን፣ ደቡቡን አድን፣ መሀል ሀገርን አድን። አባ አንተ ትችላለህ። በክርስቶስ ኢየሱስም ስትፈልግ በመንገዳቸው፣ ስትፈልግ በቃል፣ ስትፈልግ በህልም እየተገለጥ ይሄ ትውልድ ከሲኦል በክርስቶስ ኢየሱስም ያምልጥ። በተለያየ ሐዘን፣ በተለያየ መከራ፣ በተለያየ ችግር ያሉ እህት ወንድሞች፣ እናት አባቶች በፊት ይታሰቡ። በክርስቶስ ኢየሱስም ደስታ የራቃቸው አሁን የደስታ መንፈስ ያግኛቸው። ሰላም የላቃቸው በኢየሱስም የሰላም መንፈስ አሁን ያግኛቸው። በተለያየ ነገር የጎበጡ በሐዘን በመከራ መንደር የተቀመጡ እጅህ ነፃ ታውጣቸው ጸልያለሁ። ደግሞም ጌታ እግዚአብሔር ሆይ በየሆስፒታሉ መድኃኒትን እግዚአብሔር ሆይ ቀለብ የሆናቸው መርፌና ክኒን ለነሱ እግዚአብሔር ሆይ ቋሚ መብል የሆናቸው በከተማ በገጠር በተለያየ ስፍራ የታመሙ ህሙማን ሁሉ የሚፈውስ እጅ ተዘርግታ ፈውስ፣ በየሆስፒታሉ ፈውስ፣ በየቤቱ በየመንደሩ በየጎዳናው በጌታ በኢየሱስም ፈውስ ይሁን ጸልያለሁ። ማስተር አብነት አሁን ባለበት በዛ ምድር እግዚአብሔር ሆይ የማዳን እጅ ተገልጦ ደዌ ከላዩ ላይ እንዲመታ፣ የበሽታ ምንጭ ከላዩ ላይ እንዲደርቅ፣ ይህ እግዚአብሔር ሆይ የብዙ ድሆች የብዙ አባቶች የብዙ ወንድሞች የብዙ እናቶች እንባን ያበስክበት ሰው ነውና ብላቴና በፊትህ እንዲታሰብ፣ በሽታ ከላዩ ላይ እንዲንከባለል፣ ሐዘን መከራ ከድንኳኑ ላይ እንዲነቀል፣ ከልጆቹ ከባለቤቱ ከወላጆቹ ከሚወደው ከኢትዮጵያ ሕዝብ ዙሪያ ላይ ሁሉ በወንድሜ ላይ እግዚአብሔር ሆይ የመጣው ሐዘን መከራ እንዲነሳ እንዲንከባለል ወንድሜን እጅ ዘርግተህ ነፃ እንድታወጣው በክርስቶስ ኢየሱስም ጸለይኩኝ። በሐኪሞች ተጠቅመህ በጥበብ ማዳን ተገልጦ ወንድሜን ማስተር አብነትን እንድትፈውሰው ለመንኩ። ይህ የብዙዎች ድሃም በምታብስበትን ሰው እግዚአብሔር ሆይ በተለያየ መንገድ ያጠመደው አውሬ በስም ስልጣን ይጠመድ። በሱ ላይ ክፉ የወረወረው ቀስት ይሰበር፣ የዘረጋው መረብ ይቀደድ፣ ያጠመደው ወጥመድ ይሰበር። የትኛውም የጨለማ ስራ ከላዩ ላይ ይመታ። አሁንም እላለሁ ማዳን ያንተ ነው። የማዳን ጉልበት ወንድሜ ላይ ይገለጥ። እንደገና በምስጋና እንደገና በእልልታ እንደገና እግዚአብሔር ሆይ በፊት ቀርበን አንተን እናመስግን። ባክህ ጤንነቱ ፍጹም ሙሉ ሆኖ ለልጆቹ ለባለቤቱ ለቤተሰቡ ይሄን ሰው ለምድር ያሳልፈ እንደገና ስጥ። የእንደገና አምላክ እንደገና እድል ስጠው። እንደገና ወደዛ ወደ መልካም ስራው ይመለስ። በሱ አይነት ሁኔታ በብዙ መከራ ሸለቆ ውስጥ ያሉት በህመም በጭንቀት ያሉ ሁሉ የሚፈውስ እጅህ ይዘርጋ። የማዳንህ ጉልበት በትውልድ ሁሉ ላይ ይገለጥ። እግዚአብሔር ሆይ የፊት ብርሃን በላያችን ላይ አብራ፣ በህዝቡ ሞገስ አስበን። ከእጅ ጨረር ይውጣ፣ ጠላቶቻችን የእጅ ጨረር ያገኛቸው። የክፉ እቅድ አጀንዳ ዓላማና ተልኮ በክርስቶስ ኢየሱስም አሁንም የፈረሰ ይሁን። እጅ በጠላቶቻችን ላይ ይክበድ። ደግሞ መንፈስ ቅዱስ አንተ በእኔና በህዝቤ በምድሬ በአገሬ በትውልዴ ላይ ክበድ። አንተን ማወቅና መፍራት ገንዘባችን ይሁን። በጽድቅ በቅድስና መመላለስ አቤቱ መልህቃችን አድርገልን። የደስታ ምንጭ በቤቱ ይፍለቅ፣ በህይወታችን ይፍለቅ፣ በምድሪቷ ይፍለቅ፣ በየቤተ ክርስቲያኑ ይፍለቅ። እግዚአብሔር ሆይ በህዝብ ዙሪያ ላይ አቤቱ የደስታና የሰላም ጸጋ ይፍሰስ።
ክብር ግን በሰማይ በምድር ላንተ ይሁን። ደግሜ እንደጋግሜ ያመሰግንሃለሁ። እኔና የኔ የሆነ ሁሉ በምድሪቷ ስፋት ርዝመት ያሉ ቅዱሳን እነሱ የነሱ የሆነ ሁሉ በከበረው በኢየሱስ ደም ሸፈንኩኝ። ደሞም ለታመነው እጅህ አደራ ሰጠው። ሁሉም ለስምህ ክብር አረኩት። ክብር ላንተ ብቻ ይሁን በናዝሬቱ ጌታ በኢየሱስ ክርስቶስ ድንቅ ስም አሜን።